ለስም ክብር አደረግን። በክርስቶስ ኢየሱስ ስም ጸለይን። አሜን። ጌታ ይመስገን። የትምህርት ሰዓት ነው። እንግዲህ ትምህርቱ በርዕሱ ላይ እንደተገለጸው ለመጻፍ ረጅም ስለሆነብኝ ነው እንደዚህ ያደረኩትኝ። በኃጢአት ጸንቶ መኖር ማለት ምን ማለት ነው በሚሉት ሐሳቦች ላይ እንነጋገራለን። እንግዲህ ስለ መዳን ማንሳታችን አይቀርም። ያው አንዳንድ ጊዜ ስለ መዳን ስለ ዘላለም ሕይወት ሲነሳ የዘላለም ሕይወት ጊዜያዊ አይደለም ዘላለማዊ ነው ሲባል ሰዎች በኃጢአት ጸንቶ ቢኖሩስ ሰዎች በኃጢአት ጸንተው ከኖሩ መዳናቸውን ሊያጡ አይችሉም ወይ የሚል ሐሳብ ብዙ ጊዜ ይነሳል። ስለዚህ ዛሬ በኃጢአት ጸንቶ መኖር ማለት ምን ማለት ነው የሚለው ላይ ነው እንግዲህ የምንጨዋወተው። የምትችሉ ሰዎች እየገባችሁ ምናልባት በውጭ ሆናችሁ የምትከታተሉ ካላችሁ ወደ ውስጥ ግቡና ሐሳብ ሼር እያደረግን እንቆያለን ማለት ነው። እንግዲህ መጽሐፍ ቅዱስ ስለ መዳን ሲናገር መዳን ዘላለማዊ ነው ይላል። ስለዚህ ስሙም የዘላለም ሕይወት ነው። ጊዜያዊ ሳይሆን ዘላለማዊ ሕይወት ነው። ዘላለማዊ ሕይወት ደግሞ ያው ዘላለማዊ ሕይወት ነው። ስለዚህ መጽሐፍ ቅዱስ የዘላለም ሕይወት ተሰጠን ነው የሚለው እንጂ ጊዜያዊ ሕይወት ተሰጠን አይልም። ስለዚህ የዘላለም ሕይወት ከተሰጠን ደግሞ ምን ማለት ነው? የዘላለም ሕይወት ማለት የዘላለም ሕይወት ታዲያ ተሰጥቶን እንዴት መዳን ጊዜያዊ እንዴት ይሆናል? በጊዜያዊነት በቅድመ ውሳኔ ማለት በድርድር በዚህ ምክንያት ልወስድባችሁ እችላለሁ። ስለዚህ እናንተ እንዳልወስድባችሁ ይሄን ነገሮችን አሟሉ፣ ይሄን ነገሮችን አታድርጉ የሚል ገደብስ አለ ወይ መጽሐፍ ቅዱስ ላይ የሚለው በጣም ማነጋገርና ትኩረት መስጠት ያለብን ነው የሚመስለኝ። ስለዚህ መጽሐፍ ቅዱስ መዳንን በነፃ ነው የሰጠን ወይስ ደግሞ በእንትን ነው የሰጠን? ማለት ምን ማለት ነው? በማስጠንቀቂያ ሰጠቻችኋለሁ፣ ግን እነዚህ ነገሮች የምታደርጉ ከሆነ አንድ ቀን መጥቼ ልቀበላችሁ እችላለሁ፣ ልወስድባችሁ እችላለሁ ነው የዘላለም ሕይወት ትምህርት? የመዳን ትምህርት ይሄ ነው ወይስ ምንድን ነው የሚሉትን ነገሮችን በጣም በማጤን በማስተዋል መጽሐፍ ቅዱሳዊ ሐሳብ እናያለን ማለት ነው። ማጥራት የሚኖርብን በዚህ ቦታ ላይ ኃጢአት መስራትና በኃጢአት ጸንቶ መኖር የተለያዩ ሐሳቦች ናቸው። ስለዚህ ምንድን ነው ኃጢአት መስራት ማለት ምን ማለት ነው? በኃጢአት ጸንቶ መኖርስ ማለት ምን ማለት ነው? ኃጢአትስ ምንድን ነው የሚሉት ነገሮች መጽሐፍ ቅዱሳዊ ማብራሪያና መጽሐፍ ቅዱሳዊ ትርጓሜ ይፈልጋሉ። ስለ እያንዳንዱ ነገር ምንጭ የምናደርገው የእግዚአብሔር ቃል እንደሆነ ይታወቃል፣ መጽሐፍ ቅዱስ እንደሆነ ይታወቃል። ስለዚህ በመጽሐፍ ቅዱስ መሰረት ምክንያቱም መጽሐፍ ሲናገር ራሱን በራሱ ሲናገር ምን ይላል? ማንም ቢናገር እንደ እግዚአብሔር ቃል ይናገር ስለሚል አሁን እዚህ ጋር ስንነጋገር እዚህ ጋር ስንጨዋወት እንደ እግዚአብሔር ቃል ነው የምንነጋገረው። ሰፈር ውስጥ እንደምንሰማው የሆነ ቦታ እንደተሰበከው ስብከት ሳይሆን እንደ እግዚአብሔር ቃል ነው እያንዳንዱን ነገር መነጋገር የሚኖርብን። ስለዚህ እግዚአብሔር ቃል ምንድን ነው የሚለን በዚህ ጉዳይ ላይ የሚለው እናያለን። መጽሐፍ ቅዱስ ማናችንም ወደ ጌታ ስንመጣ ከኃጢአት ነፃ እንደሆንን ወደ ዘላለም ሕይወት እንደመጣን ኃጢአታችን በደላችን ሁሉ በክርስቶስ የመስቀል ሥራ እንደተጠናቀቀ ይህንን እንድናምን ያዘናል መጽሐፍ ቅዱስ። ስለዚህ ማንም ወደ ጌታ ሲመጣ የዘላለም ሕይወት አግኝቷል፣ ድኗል፣ ጸድቋል፣ በክርስቶስ ተቀድሷል፣ የቀደመ ኃጢአቱ ይቅር ተብሏል፣ የቀደመ በደሉ ተሰርዮለታል። ስለዚህ አሁን ያለው በቀደመ በደሉ ሳይሆን በቀደመ ኃጢአቱ ሳይሆን በክርስቶስ በኩል በተገኘው የዘላለም ሕይወት በክርስቶስ በኩል በተገኘው ጽድቅ ነው። ይህንን ይነግረናል ቅዱስ መጽሐፍ።
ስለዚህ ማናችንም ወደ ጌታ ስንመጣ የቀደመ ኃጢአታችንና በደላችን ይቅር ተብሎልን በክርስቶስ ደግሞ አዲስ ፍጥረት ሆነን ነው እዚህ ያለን። ስለዚህ አንድ ወደ ጌታ መጥቶ በክርስቶስ አዲስ ፍጥረት የሆነ ሰው ሌላ ያልተከፈለለት ኃጢአት ወይ ደግሞ ያልተከፈለለት የኃጢአት ክፍያ እሱ ደግሞ ሰርቶ ማለት ክርስቶስ በመስቀል ያልከፈለው እሱ ደግሞ ሰርቶ የሚከፍለው የኃጢአት ዕዳ አለ ወይ የሚለው መነጋገር ያስፈልጋል። ስለዚህ ኃጢአት ምንድን ነው? ኃጢአት መስራትስ ማለት ምን ማለት ነው? በኃጢአት ጸንቶ መኖርስ ማለት ምን ማለት ነው? የሚሉት ነገሮች ትምህርት ይፈልጋሉ። ምንድን ነው በኃጢአት ጸንቶ መኖር? አንድ ሰው በኃጢአት ጸንቶ ኖረ የሚባለው ምን ሲያደርግ ነው የሚሉት ነገሮች መጽሐፍ አሁን ከዳነን በኋላ አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ልጆቼ ወይ ኃጢአት እንዳሰሩ ይህን እጽፍላችኋለሁ ይላል። መመሪያው ምንድን ነው? መመሪያው ኃጢአት እንዳሰሩ ነው። ኃጢአት እንዳሰሩ ይህን እጽፍላችኋለሁ ካለ በኋላ ብትሰሩ ግን አይታችኋል። አሁን መጽሐፍ ቅዱስ ራሱ አንድ ሰው ከዳነ በኋላ እሺ ሄዱ መስማት ከቻልሽ እኔ ተናግሬ እስክጨርስ ድረስ ጊዜ ታገኛሽ ቢያስባለሁ። ዋና መስማት ከቻልሽ ጥሩ መስማት ትችያለሽ አይደል? መልካም። ስለዚህ መጽሐፍ ቅዱስ ራሱ አንድ የዳነ ሰው ወደ ክርስቶስ የመጣ ሰው ጨርሶ ስህተት አይሰራም፣ ጨርሶ ጥፋት አያጠፋም የሚል መመሪያ የለውም። እንዳሰሩ ነው መመሪያው። ስለዚህ ማንኛውም ሰው ኃጢአት ላለመስራት ማሰብ አለበት ብቻ ሳይሆን ህይወቱን በዛ ሌቭል ከፍ ማድረግ አለበት። ስለዚህ እንዳሰሩ ይህን እጽፍላችኋለሁ ካለ በኋላ ብትሰሩ ግን ይላል። ቀጥሎ ብትሰሩ ግን ካለ በኋላ ወየውላችሁ እንተያያለን አይደለም እያለ ያለው። ብትሰሩ ግን ድንገት ስታችሁ ብትገኙ ግን መጨረሻችሁ እንጦሮጦስ ነው የሚሆነው። መጨረሻችሁ ትሉ የማይሞት እሳቱ የማይጠፋ ምናምን አይደለም እያለ ያለው። ብትሰሩ ግን ከአብ ዘንድ ጠበቃ አለን ይላል። ጠበቃ አለን ከአብ ዘንድ ጠበቃ አለን ወዳጆቼ። ለሚደክም ለሚስት ሰው አሁንም ከአብ ዘንድ ጠበቃ አለው። ጠበቃ አለው። ከማ ዘንድ ነው? ከአብ ዘንድ ጠበቃ አለው። ይቺን ቃል እንዲህ ብናያት ደስ ይለኛል። አሁን በአብ ዘንድ ጠበቃ አለን አይደለም የሚለው፣ ከአብ ዘንድ ጠበቃ አለን ነው የሚለው። አሁን ጠበቃውን የሾመልን ጠበቃውን ያስቀመጠልን ማን ነው ማለት ነው? አብ ራሱ ነው። ከአብ ዘንድ ነው ጠበቃ ያለን። ኢየሱስ ያድናል። ከአብ ዘንድ አለን። ከምንጭን አይደለም የሚያሳየው። ምን ማለት ነው? በሌላ ነገር ለምሳሌ በሚገባን ቋንቋ አንድ ሰው ወንጀል ሰርቶ ፍርድ ቤት ቢቀርብ ጠበቃ አቁም ይባላል እና እኔ ጠበቃ ማቆም አልችልም ቢል ጠበቃ ማቆም እንደማይችል ሲታወቅ መንግስት ጠበቃ ይመድብለታል። ስለዚህ ለዛ ሰው መንግስት የቀጠረለት ከመንግስት ዘንድ የመጣለት ጠበቃ ለዚህ ሰው ይከራከራል ማለት ነው። ልክ እንደዚህ ከአብ ዘንድ ለኛ ጠበቃ አለን። ጠበቃውን የሾመልን በሰማይ አብ ነው። እግዚአብሔር አብ ለኛ ጠበቃ ሾሞልናል። ስለዚህ ከአብ ዘንድ ጠበቃ አለን። ምን ብንል ብንስት፣ ብንደክም፣ ብንወርቅ ከአብ ዘንድ ጠበቃ አለን። ይሄ ኃጢአትን ማበረታታት አይደለም። በነገራችን ላይ ኢንፋክት ግልጽ በሆነው ነገር በጣም ህይወታቸውን ዝርክርክ ባለ ህይወት የሚመሩት በኃጢአት ውስጥ አዘግት ውስጥ ህይወታቸውን የሚያመላልሱት በኃጢአት ምክንያት መዳን ይወሰዳል ብለው የሚያምኑ ሰዎች ናቸው። በኃጢአት ምክንያት መዳን ይወሰዳል ብለው የሚያምኑ ሰዎች ናቸው። ሁለት ሚስት ያላቸው ትዳራቸውን የሚበትኑ ቸርች ገንዘብ የሚዘርፉ ህይወታቸውን ምስቅልቅል ባለ የህይወት ስርዓት ውስጥ የሚያኖሩ ሰዎች አብዛኛው
መዳን በኃጢአት ምክንያት ይወሰዳል ብለው የሚያምኑ ሰዎች ናቸው ኃጢአት የሚሰሩት። ስለዚህ ስብከት ስጋት የወለደውን መሆን የለበትም። ስጋት የወለደው ጥርጣሬ የሞላው በልባችን ላይ እንዲህ ሊሆን ይችላል ብለን የምናስበውን አይደለም መስበክ ያለብን። የእግዚአብሔር ቃል በዚህ ጉዳይ ላይ ምን ትምህርት አለው? ስለዚህ ከአብ ዘንድ ምን አለን? ጠበቃ አለን ነው የሚለው። አለን ጠበቃ አለን። እያንዳንዳችን ጠበቃ ተሾሞልናል። በነፍስ ወከፍ ለእያንዳንዱ ሰው የሚበቃ ጠበቃ በሰማይ አለ። ስለዚህ በኃጢአት ለሚደክሙ ለሚዝሉ ሰዎች ከአብ ዘንድ ጠበቃ አላቸው። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ጸጋ ይብዛል። ዮቤ መግባት ትችላለህ። ገስት ልኬልሃለሁ አይቴ መሰለኝ። ግባ። ነገር ባይን ይገባል። እስኪ ክብር ለኢየሱስ ይሁን። ስለዚህ ከአብ ዘንድ ጠበቃ አለን ነው የሚለው። ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። አሁን ከደከምን በኋላ ከዛልን በኋላ ጸጋ ያስፈልገናል አይደለ? ስለወደቅን ከውድቀት ለመነሳት ጸጋ ያስፈልገናል። ምክንያቱም ሰው በኃጢአት ከወደቀ በኋላ በጾም አይነሳም፣ በጸሎት አይነሳም። የሚነሳው በእግዚአብሔር ጸጋ ነው። ጾም፣ ጸሎት በኃጢአት ላለመውደቅ ዋስትና አይሆንም። ከወደቅን በኋላ ለመነሳትም አይረዳም። ምንነሳው ያዳነን ጸጋ ነው እንደገና የሚያነሳን። የዳንበት ጸጋ እንድንቆም ያደርገናል፣ እንድንበረታ ያደርገናል እንጂ ሰውን በጌታ ቤት አጽንቶ የሚኖር ሌላ ቴክኒክ እና ታክቲክ የለም። የእግዚአብሔር ጸጋ ብቻ ያስጀመረን ጸጋ እስከ መጨረሻው ያጸናናል። መጽሐፍ የሚናገረው በእናንተ የጀመረውን አይደለ እስከ ክርስቶስ ቀን ድረስ እንዲፈጽመው አውቄአለሁ ወይንም ተረድቻለሁ ይላል። በእናንተ የጀመረው መዳንን በእኛ የጀመረው ማን ነው? ይሄ ስለ ስራ አይደለም እየተነገረ ያለው፣ ስለ ቸርች ቢውልዲንግ አይደለም፣ ስለ ሳሊቬሽን ስለ መዳን እኮ እየተነገረ ነው። በእናንተ የጀመረውን መዳን የጀመረው ማን ነው? እሱ ነው። መዳንን በእኛ ህይወት የጀመረው ማን ነው? ጌታ ራሱ ነው። ስለዚህ በእናንተ የጀመረውን እስከ ክርስቶስ ቀን ድረስ እንዲፈጽመው ተረድቻለሁ ይላል። ስለዚህ እስከ ክርስቶስ ቀን ድረስ ምን ይለዋል ማለት ነው? ይፈጽመዋል። ይህንን ተሰሎንቄ ላይ የተጻፈው እንደዛ ነው አይደለም? በእኛ የተጀመረው ይፈጸማል። እስራኤል ከግብፅ ሲወጣ ሙሴ ወደ ከነአን ሊያስገባ ነው ህዝቡን ይዞ እየመራ የነበረው። ሙሴ እንኳን ከነአን ሳይገባ መንገድ ላይ ነው የቀረው። ኢየሱስ ክርስቶስ አሁን በአብ ቀኝ ቆሞ ነው እየጠራን ያለው። የምንሄደው እሱ ወደ ጠራን ቦታ ነው። ከሰማያዊው ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞቼ ወይ አይደለም የሚለው። ስለዚህ ጥሪ የመጣልን ከየት ነው? ከሰማይ ነው የተጠራ ነው። ስለዚህ ጌታ ከሰማይ ሆኖ እየጠራን ነው። እሱ ወዳለበት ደግሞ እንሄዳለን። ስለዚህ መቅረቢያው ግን ምንድን ነው? ወደ ዙፋን መቅረቢያው ምንድን ነው? መቅረቢያው እምነት ነው። በእምነት ነው የሚቀረበው ማለት ምን ማለት ነው? ጌታ ዛሬም እንደተቀበለ ማመን፣ ዛሬም በጽድቅ እንደሚያይ ማመን፣ ዛሬም ጌታ በልጁ በኩል እንደሚያይ ማመን ነው መቅረብ ማለት። መቅረቢያው እምነት ነው። ስለዚህ ዛሬም እግዚአብሔር በውድቀትህ ሳይሆን በልጁ እንደሚመለከት፣ ዛሬም እንደጸደቀ እንደዳነ ሰው አድርጎ ጌታ እንደሚመለከት ማመን እሱ ነው መቅረብ ማለት። በኃጢአት የማይከሰስ አይምሮ፣ በኃጢአት የማይኮነን አይምሮ ለእያንዳንዳችን ያስፈልገናል። ቅረቡ ነው የሚለው። በምን? በእምነት ቅረብ። ስለዚህ ዋና ጉዳይ የምሰማው ስብከት በእምነት እንድትቀርብ የሚያደርግ ነው ወደ ጌታ፣ ወይስ ፈርተ እንድትርቅ የሚያደርግ ነው? ፈርተ ከዙፋኑ እንድትሸሽ ነው የሚያደርግ፣ ወይስ
ፈርተን ከዙፋኑ እንድንርቅ ነው የሚያደርገን ወይስ በእምነት እንድንቀርብ ነው የሚያደርገን? ቅረቡ ይላል። ቅረቡ በምን? በእምነት ቅረቡ። ስለዚህ ክርስቶስ ዛሬ ጠበቃ ነው። ዕብራውያን ምዕራፍ 8 ምዕራፍ 7 ቁጥር 22 እና 20 እሱ የአዲስ ኪዳን ዋስ ነው ይላል። ኢየሱስ አሁን ምንድን ነው? የአዲስ ኪዳን ዋስ ነው። ዋስ ነው ማለት ተያዢ ነው ማለት ነው። የዋስ ስራ ምንድን ነው? ዋስ አንድ ሰው በጥፋቱ ምክንያት እስር ቤት ቢገባ አንድ ሰው ለዚህ ሰው ዋስ ሆኖ ከእስር ቤት ያስፈታዋል። ምን ማለት ነው? ቢጠፋ እንኳን ተያዥ እኔ ነኝ ማለት ነው አይደለም? ተያዡ እኔ ነኝ። በቃ ክርስቶስ ራሱን አስይዘዋል በአብ ዘንድ። በእኔ ጉዳይ ራሱን አስይዘዋል። ኢየሱስ ያድናል። በእኔ ጉዳይ ራሱን በአብ ዘንድ አስይዘዋል። በአንቺ ጉዳይ፣ በአንተ ጉዳይ፣ በእያንዳንዳችን ጉዳይ ኢየሱስ በአብ ዘንድ ተያዥ ነው። የነፍስ መልህቅ አይደለም የሚለው ዕብራውያን 6 ላይ የነፍሳችን መልህቅ ነው። የመልህቅ ስራ ምንድን ነው? መርከቡን ከወደቡ ጋር ማሰር። መርከቡ ከወደቡ ጋር ከታሰረ በኋላ የትኛውም አውሎ ንፋስ ቢመጣ መርከቧን አይጥላትም። ስለ ኢየሱስ ክርስቶስ የነፍሳችን መልህቅ ነው። እኛንና አብን አንድ ላይ አስሮናል። ስለዚህ ከአብ ጋር ታስረንበታል። በኢየሱስ መልህቁ ስለማይበጠስ አንተ መዳንህን አታጣም። መልህቁ ስለማይቆረጥ አንተ ከእግዚአብሔር ዘንድ አትቆረጥም። መልህቁ ስለማይበጠስ እኛ ከእግዚአብሔር ዘንድ ምን አንልም? አንጎልም። ከመዳን አንጎልም። ከአካልነት አንጎልም። ለምን? ዋስትናው መልህቁ ነው እንጂ አንተ አይደለም። የተቀበልከው መዳን ዘላለማዊ ነው ማለት እኮ ስለ አንተ እየተወራ አይደለም። እየተወራ ያለው ስለፈሰሰልህ ደም ነው። እየተወራ ያለው እኮ ስለተቆረሰው ስጋ አንተን ወክሎ በቀራንዮ መስቀል ላይ ስለፈሰሰው ደም እየተወራ እንጂ አንተማ እንኳን ለዘላለም ህይወት አይደለም ለገንዘብ የማንታመን ለሰፈር አደራ እንኳን የማንታመን ሰዎች ነን። ስለኛ እየተወራ እኮ አይደለም፣ ስለፈሰሰው ደም ነው። በቃ የፈሰሰው ደም ያዳነህ ደም እርግጠኛ ሁን እስከ ገነት ያደርሳል እየተባለ ነው። ማለት ምድር ላይ አሁን ያወራናል ነው። ምድር ላይ ስላለ ቆይታ አይደለ? ምድር ላይ ላለህ ቆይታ ጠርቶ ወደ ኢየሱስ ክትሄድ ድረስ ባለው ህይወት ዋስትና ኢየሱስ ነው። አንተማ እንደማትታመን ይታወቃል። ቅጠል የበላን ሰዎች ለቅጠል ያልታመነ ሰው እንዴት ለዘላለም ህይወት እንዴት ይታመናል? አትብላ የተባለውን ቅጠል ቆርጦ የበላ ነው ሰው ማለት። ስለዚህ እግዚአብሔር ለትልቁ ነገር አንተን አምኖ ለአንተ አደራ አልሰጠህም። የመዳን ዋስትና ኢየሱስ ጋር ያለው ወዳጄ፣ በዚህ እርፍ በል፣ ደስ ይበል። የመዳን ዋስትና ክርስቶስ ነው። ወደ እኔ የመጣውን ከቶ ወደ ውጪ አላወጣውም አለ። ወደ እሱ መጥተሃል አንዴ፣ በቃ ከዚህ በኋላ አንተ ሊሰለቸኝ ባይ አትለውጥም። መቼ ነው ግን አንቺ የምትታረሚው? ከዚህ በኋላ ልሸከምሽ አልችልም፣ ውጭ ከዚህ ብሎ አያባረን። እግዚአብሔር ይመስገን። እንደዛ ያደርግልን። ቀድሞውኑ አንተ ለዚህ ጉዳይ ትበቃለህ፣ ብቁ ነህ። በቃ ይሄ ልጅ በጠራው ልዑልን በጠራው አይስትም። በቃ እንደማይስት እንደማያጠፋ አውቃለሁ ብሎ አይደለም ጌታ የጠራ። እንደዛ ብሎ አልጠራንም። በቃ ደሙን አይቶ እሱን አይቶ ማንነቱን አይቶ ነው ጌታ የጠራን። ኢየሱስ ጌታ ነው። ስለዚህ መዳናችን ዋስትና አለው። ዋስትናው ማን ነው? ኢየሱስ። ይኸውላችሁ ስለ መዳን ተምረ የመዳን ዋስትናህን ካላረጋገጥ በቃ ምንም ራስን እንደዳነ ሰው ሁላ መቁጠር ምናምን የለብህም። መዳን ዋስትና ከሌለው ምንም ጥቅም የለም። በየቀኑ ነው እኛ ምንስተው፣ በየቀኑ ነው ምንደክመው፣ በየቀኑ ነው እኮ ምንበድለው። ከእግዚአብሔር ቅድስና ባህሪ አንጻር ሲታይ እንኳን ሰው መላእክት እንኳን በእግዚአብሔር ዘንድ ቅዱሳን አይደሉም አይደለ? መላእክቱን ስንፍና ይከሳቸዋል አይደለ የሚለው ኢዮብ። መላእክት እንኳን በእግዚአብሔር ዘንድ ይከሰሳሉ። በምን? በድካም በኃጢአት ምክንያት እንኳን ሰውና። ግን እኛን እግዚአብሔር የተቀበለን በክርስቶስ ስለሆነ በፊቱ ቅዱሳንና አለነውር ነን። በዚህ ሰዓት ላይ አይገርምም? አሁን በእግዚአብሔር ፊት ቅዱሳን ብቻ ሳንሆን ነውር የሌለብን ጭምር ነን። ነውር እንኳን የለብንም። እንዲህ ነጥብ ያህል
ኢየሱስ ያድናል። ለምን? ምክንያቱ ክርስቶስ ነው። እግዚአብሔር እኛን የሚያየን በክርስቶስ በኩል ነው። እኛን የሚመለከተን በክርስቶስ በኩል ነው። አሁን ሰይጣን የሚያደርገው ምንድን ነው? ክርስቶስን ከፊት ዘወር ያደርግና አንተን ከስራ ጋር ያገናኛል። አንተ ከስራ ጋር ስትገናኝ ስታየው ስራህን በስራ ምክንያት እንደምትጠፋ እንጂ እንደምትድን አታስብም። ይቅርታ። ሉተር ምን ይላል? ራሴን ሳየው እንዴት እንደምድን አላቅም፣ አይታየኝም። ማለት መዳኔ አይታየኝም ራሴን ሳየው፣ እግዚአብሔርን ሳይ ደግሞ እንዴት እንደምጠፋ አይታየኝም ይላል። በቃ ራስን አትይ፣ እግዚአብሔርን ይሄ ደሙን ይሄ መስቀሉን ኢየሱስን ኢየሱስን ስታይ እንዴት እንደምጠፋ አይታይም። እኔ ስለ መጥፋት ያስቤ አላቅም። እግዚአብሔር የተባረከ ወንድ እንደሆንኩኝ ወንድ በመሆኔ እርግጠኛ የሆንኩትን ያህል በመዳኔ እርግጠኛ ነኝ። በመዳኔ ብቻ ሳይሆን እንደማልጠፋም እርግጠኛ ነኝ። እግዚአብሔር የተባረከ ይሁን። ይህንን እዚህ ድረስ ማመን አለብህ። ቀርፍ ትላለህ፣ ትረጋጋለህ። ኳስ በመሬት ትላለህ። ውጭ ግቢ ነፍስ ኮሽ ባለ ቁጥር በቃ መጥፋቴ ነው፣ መሄዴ ነው፣ መቆረጤ ነው፣ መደርመሴ ነው ምናምን እያልክ አሰጋ። መዳናችን ዋስትና አለው። ዋስትናው ማን ነው? የአዲስ ኪዳን ዋስ እሱ ነው ተብሏላ። እኔ አይደለም፣ ስራዬ አይደለም፣ ጾሜ አይደለም፣ ጸሎቴ አይደለም፣ ጥሩ ምልልሴ አይደለም። ኢየሱስ ነው ዋስትና። ወዳጆቼ መዳን ያልሰጠን ነገር መዳን አይነሳንም። የምንጠፋው በዳንክበት ነገር ነው። መጥፊያው መዳኛውም ኢየሱስ ነው። ሰው ከጠፋ የሚጠፋው በኢየሱስ ምክንያት ነው። ከዳንም የሚድነው በኢየሱስ አይደለም። ስለዚህ ራሳችን ለመጥፊያም ለመዳኛም አንሆንም። መዳኛውም መጥፊያውም ኢየሱስ ነው። ስለዚህ ሰው ወደ ጌታ ሲመጣ ያገኘው መዳን ዘላለማዊ ነው። ጊዜያዊ መዳን አላገኘም፣ አልተቀበለም። ሰው መዳን ዘላለማዊ ነው። የዘላለም ሕይወት ነው እየተባለ ትዘምር የለ እንደ የዘላለም ሕይወት ነው እየተባለ የዘላለም ሕይወት ሲብራራ ምን ያበሳጫል? አለ አንድ ሰው። መዳን የዘላለም ሕይወት ነው ተብሎ ተሰብኮልህ አሚን ብለህ ከዛ የዘላለም ሕይወት ማለት እንደዚህ 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 ማለት ነው ሲባል ለምን ትናደዳለህ? ለእውነቱን ነው። መዳን የዘላለም ሕይወት ነው። የዘላለም ሕይወት ከሆነ ደግሞ በቃ የዘላለም ሕይወት ማለት ነው። ጊዜያዊ ሕይወት አይደለም። ወይ ደግሞ በእንትን ውስጥ ያለ በጥያቄ ምልክት ተቀምጦ ይሄን ነገር እስካላደረክ ድረስ መዳነ ከአንተ ጋር ይቆያል፣ ይሄን የምታደርግ ከሆነ መዳንን ታጠዋለህ የሚል ትምህርት መጽሐፍ ቅዱሳዊ ትምህርት የለም። ስለዚህ ሰዎች አሁን በዚህ ይህንን ጉዳይ ላይ እንዲህ አይነት ትምህርቶችን ማስተማር ኃጢአትን ማበረታታት ነው፣ ሰዎችን ንዝላ ለማድረግ ነው ብለው ያስባሉ። ቅድም እንዳልኳቸው ነው። የሚገርመው ነገር እነዚህ ሰዎች ናቸው፣ እንዲህ ብለው የሚያስተምሩ ሰዎች ናቸው በኃጢአት የሚኖሩት። ስለዚህ መጽሐፍ ቅዱስ እስካስቀመጠው ድረስ ስለ መዳን በተቀመጠው ድረስ መማር። ስለዚህ ፍራቻ እኔ መንፈስ ቅዱስ ያልተጠነቀቀልህ ልጠነቀቅልህ አልችልም። ሐዋርያው ሲጽፈው ካልከበደው እኔ የተጻፈውን ለመናገር ለምን ይከብደኛል? ሐዋርያው ሲጽፈው ኃጢአት ማበረታታት ይሆናል መንፈስ ቅዱስ ሰው እንጂ ይህንማ እንደዚህ ብዬ ብጽፍላቸው ኃጢአት ማበረታታት ይሆናል ምናምን ብሎ መንፈስ ቅዱስን አልተከራከረም። እኔ ሳስተምር መንፈስ ቅዱስን ለምን እከራከራለሁ? የተጻፈው ፋክት ነው፣ ግልጽ ነው፣ በቀይና በጥቁር ተጽፏል። በቃ ይገባል። ክብር ለኢየሱስ ብለው ያስባሉ። ግን መጽሐፍ ቅዱስ ምንድን ነው የሚለው? ይህም ጸጋ ኃጢአተኛነትንና ዓለማዊ ምኞትን ያስክዳል ነው የሚለው። ጸጋ ኃጢአተኛነትና ዓለማዊ ምኞትን ያስክዳል እንጂ በኃጢአት ውስጥ አያኖርም። የእግዚአብሔር ጸጋ አያኖርም። እግዚአብሔር የተባረከ ይሁን። አሁን በኃጢአት ጸንቶ ለምሳሌ አንድ ሰው በኃጢአት ጸንቶ ቢኖርስ መዳኑን ሊወሰድ አይችልም ብሎ ቢጠይቅ መልሱ ምንድን ነው? መጽሐፍ ቅዱሳዊ መልስ ሐዋርያ ጳውሎስ
ሮሜ ምዕራፍ 5 ቁጥር 20 እና 21 ሲያስቀምጥ ምንድን ነው የሚለው? ኃጢአት በበዛበት በዚያ የእግዚአብሔር ጸጋ ትበዛለች ይላል። ኃጢአት በበዛበት ነው የእግዚአብሔር ጸጋ ይበዛችው ማለት። አሁንም ኃጢአት በበዛበት ቦታ የእግዚአብሔር ጸጋ ይበዛል አልነበረም። በመሰረተ ሐሳቡ የሮሜ 5:21 ሐሳብ በአዳም ምክንያት ከመጣው ኃጢአት በላይ በክርስቶስ በኩል የመጣው ጸጋ ይበልጣል ነው የትምህርቱ ሐሳብ አይደለም። በአዳም ምክንያት ከመጣው ሞት፣ በአዳም ምክንያት ከመጣብን ኃጢአት፣ በአዳም ምክንያት ከመጣብን ኩነኔ በላይ በክርስቶስ ምክንያት ያገኘነው ጽድቅ፣ በክርስቶስ ምክንያት ያገኘነው ሕይወት፣ በክርስቶስ ምክንያት ያገኘነው ዘላለማዊ እረፍት ይበልጣል ነው የሮሜ 5 ትምህርት እሱ ነው። ግን ምንጊዜም ቃል የሚያጣምም ሰው ሁሌም ስለማይጠፋ አንዳንዶች ተነስተው እንደዛ ከሆነ ታዲያ በኃጢአት ጸንተን እንኑራ፣ ኃጢአት በበዛችበት ቦታ በዛ የእግዚአብሔር ጸጋ የሚበዛ ከሆነ ታዲያ በደንብ ጸጋው እንዲበዛልን እኛ ደግሞ በደንብ ኃጢአት እንስራ ብለው ጠየቁ እንደማለት ነው። በመሰረቱ ይውላችሁ አንድ ሰው ጸጋ ገባው የሚባለው በዚህ መጠን ሰዎችን ሲረዳ ነው። ሲጠየቅ የሮሜ 6:1 መልስ ምንድን ነው? እንግዲህ ምን እንላለን? ጥያቄ ምልክት ነው። ጸጋ እንዲበዛ በኃጢአት ጸንተን እንኑር ነው? እንደዛ ነው ትምህርቱ? ኃጢአት እንዲበዛ ጸጋ እንዲበዛ በኃጢአት ጸንተን እንኑር ነው? እንደዛ ነው እንዴ ትምህርቱ? ድነሃል ማለት አጠፋ ማለት የዘላለም ሕይወት አለ ማለት በድካምህ ምክንያት በጥፋትህ ምክንያት መዳንን አታጣው ማለት በኃጢአት ጸንተህ ኑር ማለት ነው? አይደለም። እንደዛማ እንዴት ክርስቲያኖች አይደለንም? እንደዛማ አይደለም። እንደዛ ማለትማ አይደለም። መልሱ እሱ ነው። ይውላችሁ አይደለም ጸንተን ኑር ነው መልሱ። አይደለም ይላል። እንደዛ ማለት አይደለም። በኃጢአት ምክንያት መዳን አይወሰድም ማለት በኃጢአት ጸንተን ኑር ማለት አይደለም። እና ምን ማለት ነው? ቁጥር 2 ላይ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ለኃጢአት እኮ ሞተናል። ኦልሬዲ አንዴ ሞታል አንተ ለኃጢአት። ክርስቶስ ሲሞት ኢየሱስ ክርስቶስ ሲሞት አሮጌው ሰው አብሮ ሞተዋል። አሮጌው ሰው አብሮ ተሰቅሏል። አዳማዊ ባህሪ፣ አዳማዊ ማንነት፣ አዳማዊ ባህሪ። ኃጢአት እኮ ባህሪ ነው። ኃጢአት ባህሪ ነው። እንዲህ ቁጭ 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 ያለ ነገር ምናምን እንኳ አይደለም። ኃጢአት ባህሪ ነው አይደለም። ያ አዳማዊ ባህሪው ከክርስቶስ ጋር አብሮ ተሰቅሏል። ያ በኃጢአት እየተዘፈቀ የሚኖረው ባህሪ፣ 5-6 ጋር የሚሄደው ባህሪ፣ ሰው የሚገለው ባህሪ፣ የሚዘርፈው፣ የሚገለው፣ የሚያመነዝረው ባህሪ፣ እሱ ባህሪ እኮ ከክርስቶስ ጋር ተሰቅሏል። ምን ማለታችሁ ነው እያለ በትዝብት እኮ ነው የሚጠይቀው። እሱም አብሮ ተሰቀለ። ለኃጢአት እኮ ሞትን። እኛ ለኃጢአት እኮ ሞትን ነው የሚለን። በኃጢአት ሞትን አይደለም፣ ለኃጢአት ሞትን። በኃጢአት አንሞትም። እኛ በክርስቶስ ጸድቀናል። እግዚአብሔር የተባረከ ይሁን። ለኃጢአት ግን ሞተናል። ለኃጢአት ሞተናል ማለት ነው ኃጢአት ላለመስራት ሞተናል። ኃጢአት ላለመስራት ሞተናል። የሞትነው ለምንድን ነው? ኃጢአት ላለመስራት ነው። ኃጢአት ላለመስራት ሞተናል። እግዚአብሔር የተባረከ ይሁን። ኃጢአትን የህይወታችን ልምምድ፣ ኃጢአትን የኑሯችን ባህሪ አድርገን አንኖርም። በክርስቶስ የጸደቀ ሰው ምን ይላል? ወደፊት ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን ይላል። ማለት በኃጢአት እንዴት ነው? ለኃጢአት ሞተናል እኮ። ከሞትን በኋላ እንደገና እንዴት በኃጢአት እንዴት እንኖራለን? ለኃጢአት አንኖርም። የምንኖረው ለክርስቶስ ነው። ለሞተውና ለተነሳው ነው የምንኖረው። እሱ በብርሃን እንዳለ በሱ የሆኑት ደግሞ በምን ይኖራሉ? በብርሃን ይኖራሉ። እሱ በጽድቅ እንዳለ በሱ ያሉ ደግሞ በምን ይኖራሉ? በጽድቅ ይኖራሉ። ክብር ለኢየሱስ ይሁን። እንዴት እንኖራለን ነው ጥያቄው።
ስለዚህ አሁን ዋናው ትምህርት ምንድን ነው? በኃጢአት ጸንቶ ቢኖርስ ካለ መልሱ ምንድን ነው? የዳነ ሰው በኃጢአት ጸንቶ አይኖርም ነው መልሱ። እሱ ነው። ቢኖርስ አይኖርም። የዳነ ሰው ይኸው እየነገርን አይደለ? እናንተ እኮ ድናችኋል፣ በኃጢአት ጸንታችሁ እኮ መኖር አይችሉም። እናንተማ ለኃጢአት ሞታችኋል አለን። አሁን እኮ ትምህርቱ እኮ እሱ ነው። ትምህርቱ ምንድነው? ሮሜ 6 ለኃጢአት ሞታችኋል አለ። እንዴት ነው በኃጢአት ጸንታችሁ የምንኖሩት? ምን ማለት ነው? አንተ ለኃጢአት እኮ ሞተን የለ እንዴ? ይሄን አታውቁም እንዴ? ለኃጢአት ከሞትን በኋላ እንዴት ነው በኃጢአት የምንኖረው እያለ ነው። እና አንድ ልጅ እኮ ነበረ እዛኛ ቸርች እኮ በጣም ሁሌ ኃጢአት ይሰራል ምናምን እና ከሱ ተነሰ ነው መዳንም ታብራራው አይደለም። ከቃሉ ነው የሚነሳው። የእግዚአብሔር ቃል መንፈሳዊ እውነት የሚነሳው ከቃሉ ነው እንጂ ከልምምድ አይደለም። ግልጽ መስመር ማስቀመጥ ያስፈልጋል። በኃጢአት መሳትና በኃጢአት ጸንቶ መኖር የተለያዩ ነገሮች ናቸው። ሰዎች ልክ ነው ደክመው ሊሆን አይተናል። ልክ ነው ሰዎች በኃጢአት ይደክማሉ። አሜን። የሚያወጣ ጸጋ አለ። ከወደቅንበትማ ጎትቶ የሚያወጣ ጸጋ አለ። እግዚአብሔር የተባረከ። ዋስትናችን እሱ ነው። በኃጢአት መድከም፣ በኃጢአት መዛል በአንድ ሰው ህይወት ውስጥ ያጋጥማል። አሁን እኛ እያወራን ያለነው ምንድነው? በኃጢአት ጸንቶ መኖር። በጌታ ነው የሚጸናው የዳነ ሰው እንጂ የዳነ ሰው በጌታ ጸንቶ ይኖራል እንጂ በኃጢአት ጸንቶ አይኖርም። ይኸው መጣልኝ ማለት ነው መገለጥ። እንግዲህ በኃጢአት ጸንቶ አይኖርም። በጌታ ነው ጸንቶ የሚኖረው። በቅድስና ነው ጸንቶ የሚኖረው። ለጽድቅ ነው ጸንቶ የሚኖረው እንጂ ለኃጢአት ጸንቶ አይኖርም። ምልልሱ ባህሪው አያደርገውም። ምንም ኃጢአትን አያደርግም። እንደዛ አያደርግም። ጽድቅን፣ ቅድስናን፣ የመንፈስ ፍሬዎችን ባህሪው አድርጎ ይኖራል እንጂ የሥጋ ባህሪን ባህሪው አድርጎ አይኖርም። ኢየሱስ ጌታ ነው። አይኖርም እንደዛ አድርጎ። ክብር ለጌታ ይሁን። ስለዚህ በኃጢአት ጸንቶ ቢኖር እስካለ መልስ ምንድን ነው? የዳነ ሰው በኃጢአት ጸንቶ አይኖርም። አጭር። ከዛ ምን ይላል? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ከክርስቶስ ኢየሱስ ጋር የተጠመቅን ሁላችን፣ ከክርስቶስ ኢየሱስ ጋር የተጠመቅን ሁላችን ማለት ስለ ውሃ ጥምቀት አይደለም። እዚህ ጋር እየተነገረ ያለው ስለ ውሃ ጥምቀት አይደለም የሚናገረው፣ ስለ አካል ጥምቀት ነው። ስለ መንፈስ ቅዱስ ጥምቀት ነው። የመንፈስ ቅዱስ ጥምቀት ማለት ወደ ጌታ ኢየሱስ ክርስቶስ ሲመጣ ከዳነ በኋላ የክርስቶስ አካል ውስጥ ይገባል ማለት ብልት ይሆናል። የክርስቶስ ብልት ይሆናል። የክርስቶስ ብልት የሚሆነው በምንድን ነው? በመንፈስ ቅዱስ ጥምቀት ነው። ይህንን አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ ምንድን ነው የሚለን? ሁላችን አንዱን መንፈስ ጠጥተናል፣ በአንዱም መንፈስ ተጠምቀናል ይላል አይደለ? በመንፈስ ቅዱስ ምን ብለናል? ተጠምቀናል። በመንፈስ ቅዱስ ደግሞ ምን ብለናል? መንፈስ ቅዱስ ጠጥተናል፣ ተጠምቀናል። ስለዚህ አሁን እያንዳንዳችን ወደ አካል ውስጥ ለመግባት በመንፈስ ቅዱስ ተጠምቀን ወደ አካሉ ገብተናል። ስለዚህ አሁን እኛ በመንፈስ ቅዱስ ጥምቀት በኩል ወደ ክርስቶስ አካል ገባን፣ አካል ውስጥ ገባን፣ አካል ውስጥ ገባን። ስለዚህ በጥምቀት ተባብረናል ማለት በውሃ ጥምቀት ተባብረናል ሳይሆን የውሃውን ጥምቀት ለዚህ ምሳሌ አድርገን እንጠቀመዋለን። ልክ ነው። ነገር ግን የሮሜ 6 ሐሳብ በውሃ ጥምቀት ተጠመቃችሁ ሳይሆን በእንግሊዘኛው ማለት በሱ ውስጥ ተጠመቃችሁ ነው የሚለው። በማ ውስጥ? በክርስቶስ ውስጥ ተጠመቃችሁ ነው የሚለው። ስለዚህ የሮሜ 6 ጥምቀት ምንድነው? በክርስቶስ ውስጥ መጠመቅ ነው።
ሰው በክርስቶስ ውስጥ እንዴት ይጠመቃል? በመንፈስ ቅዱስ በክርስቶስ ውስጥ ተጠምቀናል። የውሃ ጥምቀት በክርስቶስ ውስጥ አይደለም የምንጠመቀው፣ እንደምታውቁት በውሃ ውስጥ ነው። ግን የመንፈስ ቅዱስ ጥምቀት ምንድን ነው? በክርስቶስ ውስጥ ነው የምንጠመቀው። ስለዚህ አሁን ምን ይለናል? ከክርስቶስ ኢየሱስ ጋር ስንት ትሆኑ ዘንድ? አንድ ትሆኑ ዘንድ። አንድ። ከእንግዲህ ወንድም የለም፣ ሴትም የለም፣ ባሪያም የለም፣ ጨዋ የለም። በክርስቶስ ኢየሱስ ስንት ናችኋል? አይሁዳዊ የግሪክ ሰው የለም። በክርስቶስ ስንት ናቸው ይላል? አንድ ሰው ናችሁ ይላል አይደለም? ገላትያ 3 አንድ ሰው። ስንት ሰው ነን እኛ? አንድ ሰው ነን። ሁላችን ክርስቶስ ውስጥ ስለሆነ የገባ ነው። አሁን እጅ አለኝ እግር አለኝ እያለ ነጭ አካል አለን። ይሄ ሰው ግን ስንት ነው? አንድ ሰው ነን እንጂ 5-6 ሰው አይደለም። ብዙ ብልቶች አሉን ማለት ብዙ ሰዎች ነን ማለት አይደለም አይደል? አንድ ሰው ነን። ስለዚህ ሁላችን አንድ ሰው ነን። አንድ ሰው እነሆ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም እንዴ? በመንፈስ ቅዱስ ጎል የተጠመቅነው ከሞቱ ጋር እኮ አንድ እንድንሆን ነው። አንድ እንድንሆን ነው። ስለዚህ አንድ ነን ማለት ነው ከሞቱ ጋር። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። ምንድን ነው የሚለን? ክብር ለኢየሱስ ይሁን። በአዲስ ሕይወት እንመላለስ ዘንድ ነው ከእሱ ጋር የሞት ነው። በአዲስ ሕይወት አሮጌውን ሕይወት የምደግመው ከሆነማ አሮጌ ሕይወት ላይ ነው ያለው። ወደ ጌታ መጥተህ አሮጌ ሕይወት እየኖርክ ከሆነ የቀድሞ ሕይወትህን ከሆነ ምን ኖር? አንድ ሰው ድኛለሁ ብሎ ወደ ጌታ ከመጣ በኋላ አሮጌውን ሕይወት ከሆነ አሁንም እየኖረ ያለው ይሄ ሰው ምን አላለም? ከክርስቶስ ጋር ሞቶ ተባብሮ አንድ አካል አልሆነም። በሌላ አነጋገር አልዳንም ማለታችን። ስለዚህ በጌታ የመሆን አንድ ምልክት አዲስ ሕይወት መለማመድ ስትጀምር ነው። ይሄ ዝግመተ ለውጥ ነው። ቅድስና ዝግመተ ለውጥ ነው። እንደ መዳን ቅጽበታዊ አይደለም፣ በሂደት ነው የምትለወጠው አይደለም። ስለዚህ አንድ ሰው ከዳነ በኋላ አዲስ ሕይወት አልጀመረም ማለት አንድ ሰው ከዳነ በኋላ አዲስ ሕይወት አልጀመረም ማለት አልዳነም ማለት ነው። ቦርን አጌን አላደረገም ማለት ነው። ይኸው አነበብነው እኮ አሁን አዲስ ሕይወት የሚጀምረው አንድ የዳነ ሰው የሚጀምረው አዲስ ሕይወት ነው። አዲስ ሕይወት ነው የሚጀምረው እንጂ የቀደመ ክፋቱን፣ የቀደመ ኃጢአቱን፣ የቀደመ ሕይወቱን እያደረገ ቸርች መቶ ሽር ብትን ቢል ዘምሯል ማለት ድነዋል ማለት አይደለም እኮ። እየሰበከ ነው ማለት ድነዋል ማለት አይደለም። እየጸለየ ነው ማለት ድነዋል ማለት አይደለም። አገልግሎት የመዳን ምልክት አይደለም። የመዳን ምልክት ፍሬ ነው። ፍሬ ሲታይበት ነው ሰው ድነዋል የሚባለው እንጂ ልሳንም ስለሚናገር ከአጋንንትም ቀርቶ በልሳን ሊጸልይ ይችላል። ትንቢትም ስለተናገረ አይደለም ከሰይጣን ጠልፎ ትንቢት ሊናገር ይችላል። አገልግሎት የመዳን ምልክቶች አይደለም ቃሉ እንደዛ ለሚለው የመዳን ምልክት የመንፈስ ፍሬ ነው። በሕይወታችን የሚገለጠው ፍሬ ነው። ስለዚህ ሰዎች ከአገልግሎት ተነስተን ሰዎችን አናብራራም። ከፍሬ ነው የምንነሳው። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ አሁን ባጭር ቋንቋ ምንድን ነው? አሮጌው ሰዋችን ከክርስቶስ ጋር አብሮ ተሰቅሏልና አብሮ የተሰቀለው ከክርስቶስ ጋር አብሮ የተሰቀለው ያ ስጋ የኛ ስጋ እንዳልዳነ ሰው አይነት ስጋ አይደለም። ልክ ነው። በትንሣኤ ቅያሬ ቢያገኝም በትንሣኤ አዲስ ሕይወት ብንጠብቅም ይሄ ስጋ ግን እንዳልዳነ ሰው ስጋ አይደለም። ለምን? የመንፈስ ቅዱስ ማደሪያ ነው። ስጋችን አይደለም። ስጋችሁ የክርስቶስ ቤተ መቅደስ እግዚአብሔር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም አልተባለም? ስጋችን እኮ ነው ቤተ መቅደስ። የኛ ስጋ ነው እግዚአብሔር ቤተ መቅደስ አይደለም? ስለዚህ ስጋችን እግዚአብሔር ቤተ መቅደስ ነው። ስጋችን የእግዚአብሔር ቤተ መቅደስ ስለሆነ ይሄ ስጋ የእግዚአብሔር ቤተ መቅደስ መሆኑን ከምናሳየው ሌሎች አንዱ የቀደመ ተግባራችንን ስናቀውም ነው። የቀደመ ምልልሳችንን ስናቀውም ነው። ስለዚህ አንድ ሰው ከዳነ በኋላ በኃጢአት ጸንቶ መኖር አይችልም።
ጸንቶ መኖር አይችልም። አሁን ማንም ሰው ተነስቶ እገሌ የሚባለው ሰው በኃጢአት ምክንያት ጸንቶ ኖሮ መዳኑ አጣ ብሎ አንድ ጥቅስ ሊያነብልኝ አይችልም። ሰው የእግዚአብሔር ቃል ላይ ካልተጻፈ እግዚአብሔር ቃል ላይ ደግሞ ካልተጻፈ ግምት ነው የሚሆነው። መንፈሳዊ ትምህርት ደግሞ ግምት አይደለም፣ ሎጂክ አይደለም፣ ትሩዝ ነው፣ እውነት ነው አይደለም፣ እውነት ነው የእግዚአብሔር ቃል። ስለዚህ የዳነ ሰው በኃጢአት ጸንቶ አይኖርም። የዳነ ሰው በጌታ ጸንቶ ይኖራል፣ በቅድስና ጸንቶ ይኖራል፣ ለእግዚአብሔር ለጌታ ጸንቶ ይኖራል። ወዳጆች ክብር ለጌታ ይሁን። ኢየሱስ ክርስቶስ ያድናል። ሃሌሉያ። ስለዚህ ስለ መዳን ስናስብ ስለሚደክሙ ሰዎች አይደለም ማለት ስለ መዳን ዋስትና ስንነገር ስለሚደክሙ ሰዎች አይደለም፣ ስለሚዝሉ ሰዎች የሆነ ቦታ በሆነ ጉዳይ ስለሚያደናቅፋቸው ሰዎች አይደለም። ማናችንም ሰዎችን ማየት ያለብን በክርስቶስ ነው፣ በተከፈለላቸው ደም። ስለነሱ በተከፈለው ደም ነው ሁሉን ሰው ማየት ያለብን። ክብር ለጌታ ይሁን። ስለዚህ በኃጢአት ጸንቶ መኖር ማለት ይሄ ማለት ነው። አንድ ሰው በኃጢአት ጸንቶ መኖር ማለት ሲል ይሄንን እያለ ነው እንጂ ስለ ድካም፣ ስለ መዛል፣ ስለ መውደቅ እንደዛማ ከሆነ ክርስቶስ ለምን ካህኑ ነው? አሁን ለምን ያስፈልጋል? አማኞች የማይወድቁ ከሆነ አይደል? አማኞች የማይደክሙ ከሆነ፣ አማኞች የማይዝሉ ከሆነ የክርስቶስ ሊቀ ካህንነት ጥቅሙ ምንድን ነው? ምልጃው ጥቅሙ ምንድን ነው? መካከለኛነቱ ምንድን ነው? ኢየሱስ ክርስቶስ እኮ አሁን እኔን ከዚህ በኋላ እኮ ከእግዚአብሔር ጋር አያሳርገኝም። ለምን? ኦልሬዲ ከእግዚአብሔር ጋር ታርቅ ያለው በክርስቶስ አሁን ታርቀናል። እኛ ጥለኛ አይደለንም አይደለ? ከእግዚአብሔር ጋር ጥለኛ ስላይደለን አሁን እኮ ታርቀናል። አሁን ለይና ለእናንተ እዚህ ጋር ለዳነው ሰዎች ኢየሱስ ከዚህ በኋላ ከእግዚአብሔር ጋር አያሳርቀንም። ነገር ግን ከዚህ በኋላ ለእኛ አማላጅ ነው፣ ያማልደናል። ስንደክም፣ ስንዝል፣ ስንወርቅ በክርስቶስ ምልጃ በኩል ነው ተነሰን የምንቀጥለው። ላልዳኑ ሰዎች ኢየሱስ አማላጅ አይደለም። ያልዳኑ ሰዎች ገና መጀመሪያ መታረቅን ያለባቸው። ያልዳኑትን ሰዎች ያስታርቃል፣ የዳኑትን ሰዎች ያማልዳል። ትምህርቱ ይሄ ነው፣ መጽሐፍ ቅዱሳዊ ትምህርት። ስለዚህ አሁን ለእኛ አማላጃችን ነው። ምን ስንል? ስንዝል፣ ስንደክም፣ ስንወርቅ በኢየሱስ ምልጃ በኩል እንቀጥላለን። በኢየሱስ ምልጃ በኩል እንሄዳለን። ስለዚህ ምልጃው ለዳኑ ሰዎች ነው፣ እርቁ ደግሞ ላልዳኑ ሰዎች ነው። ጥብቅናው ለዳኑ ሰዎች ነው። ስለዚህ ለእኛ ጠበቃ ነው፣ ለእኛ ዋስ ነው፣ ለእኛ አማላጅ ነው። ክብር ለኢየሱስ ይሁን። ከአቤል ደም ይልቅ የሚሻለውን የሚናገር የክርስቶስ ደም ዛሬም አለ። ዛሬም በእኔና በእናንተ ጉዳይ ይናገራል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለዚህ ስለ መዳን ስናስብ፣ ስለ መዳን ዋስትና ስናስብ በዚህ መጠን ርቀን መሄድ ይኖርብናል ወዳጆቼ። የክርስቶስ አሳራቂነት፣ የክርስቶስ አማላጅነት ምንድን ነው? አሳራቂነት ምንድን ነው? መካከለኛነት ምንድን ነው? ይህንን ማጤን ያስፈልጋል። ክብር ለኢየሱስ ይሁን። ላዳነን ጌታ ክብር ይሁን። ለፈሰሰልን ደም ክብር ይሁን። ሁሌም ክርስቶስን ማየት፣ ሁሌም የመስቀሉን ራስን አትይ። ተስፋ የምትቆርጠው ራስን ስታይ ነው። ስራን ስታይ፣ ጾምን፣ ጸሎትን ስታይ ልክ ነህ እኮ አንተ። ግን እኔ ራሴን አላይም፣ ጌታን አያለሁ፣ ኢየሱስን አያለሁ። ቸርች ብዙ ጊዜ የምንሰማ ቋንቋ አለ ወዳጆቼ። ራሳችንን እናያለን። እኔ ራሴ ለምን ጌታን ነው የማየው? ራሴ ለምን አያለሁ? ክርስቶስን ነው የማየው። እሱን ሳይ ከድካሜ በረታለሁ አይደል? እሱን ሳይ እጠነክራለሁ። እሱን ሳይ አቅም አገኛለሁ። እሱን ሳይ ነገ እራመዳለሁ፣ ነገ እቆማለሁ፣ ነገ ኃይል አገኛለሁ፣ ነገ አቅም አገኝ። ጌታን ሳይ ራሴን አለ ጾሜን አላይም፣ ጸሎቴን አላይም፣ መልካም ስራዬን አላይም። ጌታን ነው የማየው። ጌታን እባክህ ወዳጄ ታረፋለህ። ጌታን
በቅድስና የሚያኖረን በቅድስና ጸንተን እንድንኖር የሚያደርገን ጌታን ማየታችን ነው። ጌታን ማየታችን ነው። ክብር ለኢየሱስ ይሁን። ጌታን ስታይ ነው በቅድስና የምትበረታው። ጌታን እዩ። ራስን አትይ። ራስን በክርስቶስ አብራራ። እኔ በክርስቶስ እንዲህ ነኝ፣ እኔ በክርስቶስ እንዲህ ነኝ ነው ማለት ያለብን እንጂ ወደኛ ተመልክተን እኛን ማየት የለብንም። ስለዚህ አሁን ይሄን ልላችሁ ፈለኩት ምንድነው? መድከም ከሌለ መዛል ከሌለ ምልጃ ምን ይሰራል? የክርስቶስ ምልጃ ምንም አይሰራም እያልኳችሁ ነው። ምክንያቱም ምልጃው ለዳኑ ሰዎች ስለሆነ መድከም ከሌለ አንድ ሰው ከዳነ በኋላ የማይደክም ከሆነ የማይዝል ከሆነ ማለት በአጭር ቋንቋ ኃጢአት የማይሰራ ከሆነ ማለት ነው። ለምን ቀባባዋለሁ ሲ በአጭር ቋንቋ አንድ ሰው ከዳነ በኋላ ኃጢአት የማይሰራ ከሆነ የክርስቶስ ምልጃ ጥቅሙ ምንድነው ነው? ስለዚህ የክርስቶስ ምልጃ ያስፈለገው የክርስቶስ ጠበቃነት ያስፈለገው ሰዎች በኃጢአት ስለሚደክሙ ነው። ሊቀ ካህን አያስፈልገውም ነበር። ሊቀ ካህን አያስፈልግም ለአማኝ። ምን ያደርጋል? ስለምደክም ስለምትዝል። ስለዚህ መዳንና መዛል መውደቅ አንድን ሰው ከእግዚአብሔር መንግስት ያስወጣዋል ካልከኝ ታዲያ መዳን በስራ ነው አትለኝም? መዳን በስራ ነው አትለኝም? መዳን በስራ ነው። መዳን በጸጋ አይደለማ። መዳን በነፃ አይደለማ። መዳን ስጦታ አይደለማ። ስለዚህ መዳን በስራ ነው ማለት ነው። መዳን በአንተ ጥንካሬ ላይ የተመሰረተ ነው ማለት ነው። መዳን ከአንተ ጋር የሚቆየው አንተ እስካልደከምክ ድረስ ነው ማለት ነው። የደከምክ ቀን እንደ ገበያ እንደ እንቁላል ነጋዴ ከላይ ተዘርግፎ የሚሰበር ከሆነ በቃ ዋስትና የለህም። ስለዚህ በክርስቶስ ነው ራሳችንን ማየት ያለብን። በክርስቶስ ነው ራሳችንን መመልከት ያለብን። ክብሩ ለጌታ ይሁን። ይህንን ማሰብ ነው የሚያሳርፈው። መዳን ዘላለማዊ ነው። ኢየሱስ ያድናል። የጌታ ጸጋና ሰላም ይብዛላችሁ። በዚች ሀሳቤን ጠቅላለሁ። እንግዲህ ስለ መዳን ዋስትና ሲነገር እነዚህ ሁለት ነገሮች ናቸው የሚነሱት። አንዱ በኃጢአት ምክንያት ጸንቶ ቢኖር ሰው መዳኑን ሊያጣ አይችልም ወይ ይባላል። ስለዚህ አሁን በዚህ የተነገረ ምንድነው? አንድ ሰው ከዳነ በኋላ በኃጢአት ጸንቶ መኖር አይችልም። በኃጢአት ጸንቶ መኖር አይችልም ማለት በኃጢአት አይደክምም ማለት አይደለም። አይዝልም ማለት ስንት ወድቅ እየተነሳን አይደለም? እየደከምን እየበረታን አይደለም? ይገርምኛል። እኔ አሁን አንዳንድ ሰው እዚህ መጥቶ አርሴማ መሆን ይፈልጋል። ተክለ ሃይማኖት መሆን የሚፈልጉ በጣም ብዙ ናቸው። በነገራችን ላይ ስቼ አላቅም አጥፍቼ አላቅም አይነት ነገር ክብር ለኢየሱስ ይሁን። ያው ነው ተፈጥሮና ውርስ አንድ ነው። የአዳምን ኃጢአት ሮሜ 5:12 ኃጢአት ባልሰሩ ሰዎች ላይ እንኳን ኃጢአት ነገሰ ይላል። ኃጢአት ባህሪ ነው። ኃጢአት ተፈጥሮ ነው። ኃጢአት ተፈጥሮ ስለሆነ ኢየሱስን ስናምን ኃጢአተኛ ተፈጥሯችን ተወግዶ የተሰጠን ተፈጥሮ ጽድቅ ነን። አሁን እኛ እንዳውም ጥሩ ጥያቄ ነው። እኛ እንዳውም የኃጢአት ተፈጥሮ አሁን የለብንም። መጀመሪያ ኃጢአት በአዳም ምክንያት ኃጢአት የወረስነው ተፈጥሮ ነው ኃጢአት። ምክንያቱም ሰው ከፍጥረታችን የቁጣ ልጅ ነን ይላል አይደል? ኤፌሶን 2 ላይ ስለ ኃጢአት ተፈጥሮ ነው በነገራችን ላይ። ለዚህ ነው ሰዎች ኃጢአት ተፈጥሮ መሆኑን ስላላወቁ ኃጢአት ባህሪ መሆኑን ስላላወቁ በጠላና በእንትን ኃጢአት ለማስወገድ የሚያስቡት በዳቦ በጸበል ጸዲቅ በዝክር ኃጢአትን ማስወገድ የሚፈልጉት ኃጢአት ተፈጥሮ መሆኑን ባለማወቃቸው ነው። በነገራችን ኃጢአት ተፈጥሮ ነው፣ ባህሪን ነው የቀየረው። ስለዚህ ወደ ጌታ ስንመጣ ደግሞ የኃጢአት ባህሪ ተቀይሮ አሁን የጽድቅ ባህሪ አለን። ስለዚህ አሁን ባህሪያችን ምንድን ነው? እኛ ጽድቅ። ኢየሱስ ያድናል። ጽድቅ ነው ባህሪያችን። አሁን ኃጢአት አይደለም የኛ ባህሪ። ኃጢአተኛ ባህሪ በእኛ ህይወት ውስጥ የለም። ለምን?
አንደኛ ዮሐንስ ምዕራፍ 3 ቁጥር 8-9 ስናነብ ምንድነው የሚለው? ከእግዚአብሔር የተወለደ ኃጢአትን አያደርግም የሚልና ምክንያቱም ሲናገር ከእግዚአብሔር ተወልዷልና አይደለም የሚለው? ከእግዚአብሔር ተወልዷልና ዘሩም በእርሱ ይኖራልና ኃጢአት ሊሰራ አይችልም፣ ኃጢአትን ሊያደርግ አይችልም ይላል። ስለዚህ የእግዚአብሔር ዘር እኛ ውስጥ አለ እንጂ አሁን የኃጢአት ዘር አማኞች ውስጥ በትክክል በተወለዱ አማኞች ውስጥ የኃጢአት ዘርና ባህሪ የለም። የጽድቅ ባህሪን ያለው ክብር ለኢየሱስ ይሁን። ስለዚህ ባህሪያችን ተለውጠዋል ማለት ነው። አሁን ክብር ለጌታ ይሁን። ባህሪያችን ተቀይረዋል፣ ባህሪያችን ተለውጠዋል። ስለዚህ ለኃጢአት መፍትሄው የኢየሱስ ክርስቶስ ደም ብቻ ስለሆነ ነው እንጂ መቼም መዳን በስራ ቢሆን ከአብርሃም የተሻለ የሚሰራ ማን አለ? የሰራ ማን አለ? ከሙሴ የተሻለ ማን ሰራ? በምድር ላይ ካሉ ሰዎች እንደ ሙሴ አይነት ቅን ሰው የለም ተብሎ ተነገረለት ሰው ነው። አየህ፣ ኃጢአት ባህሪ ነው። ባህሪ ስለሆነ የሚያጥበው ፈልጓል። ለዚህም ደግሞ ብቁ ሆኖ የተገኘው የክርስቶስ ደም ነው። የክርስቶስ ደም ነው። የክርስቶስ ደም አማኞችን ብቁ አድርጎ ሰዎችን ብቁ አድርጎ እግዚአብሔር ዘንድ አቀረበ። አሁን ኃጢአተኛ ነኝ እኔ በደለኛ ነኝ ምናምን ብሎ ነው ሰው ብዙ ሰዎች ጸሎትም ሲጀምሩ እንደዛ ነኝ እንደዛ ቆንም ኃጢአተኛ ቆም ጌታን ተቀበል ነው የሚል ጌታ ራሱ። ስለዚህ የክርስቶስ ደም አንጽቶናል፣ የክርስቶስ ደም ቀድሶናል። በክርስቶስ ጻድቅንን፣ በክርስቶስ ቅዱሳንን። ጌታ የዘላለም የተባረከ ይሁን። ስለዚህ አሁን ምንድነው በኃጢአት ሰው መዳኑን በሁለት ምክንያት ሊያጣ ይችላል። አንደኛ በኃጢአት ጸንቶ ከኖረ፣ ሁለተኛ ጌታን ከካደ ስለሚባል ዛሬ በኃጢአት ጸንቶ መኖር ማለት ምን ማለት ነው የሚለውን ተነጋግረናል። ስለዚህ አማኞች በኃጢአት ጸንተው መኖር አይችሉም። የዳኑ ሰዎች በኃጢአት ጸንተው መኖር አይችሉም። በኃጢአት ጸንተው አይኖሩም ማለት ግን አይደክሙም፣ አይዝሉም፣ በኃጢአት አይወድቁም ማለት አይደለም። የዳነ ሰው በጀት መድቦ አቅዶ በዓላማ ኃጢአት አይሰራም። ግን ማናችንም ለምሳሌ አሁን የበዓል ቀን ሁላችንም የሀገር ልብስ ለብሰን ምናምን ከቤት እንወጣለን አይደለም? ከቤት ስንወጣ ጥሩ ሶፋችንም ምንም ለብሰን ስንወጣ ድንገት ጭቃ ምናምን ስናገኝ እኔ የቤት ገብቼ ታጠባለሁ ምንም ችግር የለም ብለን ጭቃ ላይ ተንከባለን እንመጣለን እንዴ? አለ ጭቃ ላይ ተንከባለው የሚመጣለ የለም። አስበህበት ጤነኛ የሆነ ሰው ራሱን ጭቃ ላይ አያንከባልልም። ግን ድንገት ስትሄድ ወድቀህ ጭቃ ውስጥ ራስን ብታገኘው ተመልሰህ መጥተህ ልብስህን አጥበህ ትቀጥላለህ አይደል? ልብስህን አጥበህ ትቀጥላለህ። አስበህበት አትወርቅም። አደናቅፎ ብትወርቅ ግን ልብስህን አጥበህ ነው የምትቀጥለው። ልክ እንደዛ ነው ኃጢአት። መዳን አይወሰድም እኔ ድኛለሁ ጸድቄያለሁ ብሎ ሰው በኃጢአት ጸንቶ መኖር አይችልም። ኃጢአትን የህይወቱ ባህሪ ማድረግ አይችልም። ድንገት ቢወርቅ ግን ዛሬም የሚያነጻ የክርስቶስ ደም አለ ወዳጄ። ዛሬም የሚቀድስ የክርስቶስ ደም አለ። ዛሬም ሕያው ቅዱስ ንጹህ የሚያደርግ የክርስቶስ ደም አለ። ስለኔና ስለአንተ በአብ ፊት ይታያል። ስለኔና ስለአንተ በአብ ፊት የሚማልድ ደም ዛሬም ሕያው አለ። ዛሬም ትኩስ ደም አለ። ዛሬም ክርስቶስ ጠበቃ ነው። ክርስቶስ ያንተ ዋስ ነው። ይህንን እግዚአብሔር ቃል ይናገራል። ስለዚህ ባጭሩ አማኞች፣ የዳኑ ሰዎች፣ የጸደቁ ሰዎች በኃጢአት ጸንተው መኖር አይችሉም ነው። ቢክድስ የሚለውን ደግሞ ቀጣይ ሳምንት ስንገናኝ ደግሞ መካድ ማለት ምን ማለት ነው? የዳነ ሰው ጌታን ይክዳል ወይ የሚለውን ደግሞ